በእውነት ደዌያችንን ተቀበለ፣ ሕማማችንም ተሸክሟል። እኛ ግን እንደተመታ በእግዚአብሔርም እንደተቀሰፈ እንደተቸገረም ቆጠርነው። እርሱ ግን ስለ መተላለፋችን ቆሰለ፣ ስለ በደላችንም ደቀቀ። የደህንነታችንም ተግሣጽ በእርሱ ላይ ነበረ፣ በእርሱም ቁስል እኛ ተፈወስን። አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ጥቅምት 27 በዚህች ቀን ቅዱስ አባት የሀገረ ዕቃው ኤጲስቆጶስ አባ መቃርስ አረፈ። ለዚህም ቅዱስ የዝንጉዎችን ምክር ተከትሎ ያልሄደ፣ በኃጢአተኞችም ጎዳና ያልተጓዘ፣ በዘባቾችም መቀመጫ ያልተቀመጠ፣ የእግዚአብሔርን ሕግ መጠበቅ ፈቃዱ የሆነ እንጂ ሕጉንም በቀንና በሌሊት የሚያነብ የሚያስተምር ብፁዕ ነው የሚለው የነቢይ ዳዊት ቃል ተፈጽሞለታል። ይህ አባ መቃርስ የእግዚአብሔርን ትእዛዝ በመጠበቅ በመክሊት ነግዶ እጥፍ አድርጎ አትርፎለታልና። እግዚአብሔርም በእጆቹ ያደረጋቸውን ታላላቆች ድንቆች ተአምራት ስንቱን እንናገራለን። ስለ እርሱም እንዲህ ተባለ። እርሱ በሀገረ ዕቃው ተሹሞ በወንበር ተቀምጦ ሕዝቡን በሚያስተምራቸው ጊዜ ዘወትር ያለቅሳል። ደቀ መዛሙርቱም አንዱ እጅግ የሚወድ አማለውና አባቴ ሆይ ሁል ጊዜ ለምን ታለቅሳለህ? ንገረኝ አለው። እርሱም ስለ መሐላው ፈርቶ ዘይት በብርሌ ውስጥ እንደሚታይ የወገኖችን ኃጢአታቸውን የከፋች ስራቸውንም በማይና በመመለከት ጊዜ አለቅሳለሁ ብሎ መለሰለት። ሁለተኛም ጊዜ ክብር ይግባውና ጌታችን ኢየሱስ ክርስቶስ በመሠዊያው ላይ ተቀምጦ የእያንዳንዱን የሰውን ሥራ መላእክት ሲያቀርቡለት አየው። በዚያን ጊዜ እንዲህ የሚል ቃል ሰማ። ኤጲስቆጶስ ሆይ ለምን ቸለል ትላለህ? ሕዝቡን አትገሥጻቸውምን? አታስተምራቸውምን? እርሱም አቤቱ እነርሱ ትምህርቴን አይቀበሉም ብሎ መለሰ። ሁለተኛም እንዲህ አለው፣ ለኤጲስቆጶስ ሕዝቡን ማስተማር ይገባዋል። ትምህርቱን ካልተቀበሉ ግን ደማቸው በራሳቸው ይሆናል። ከዚህም በኋላ መናፍቁ ንጉሥ መርቅያኖስ ወደ ሰበሰበው ጉባኤ ከሊቀ ጳጳሳቱ ዲዮስቆሮስ ጋር ይሄድ ዘንድ ጠሩት። የተሰበሰቡትም አንዱን ክርስቶስ ሁለት ባሕርይ የሚሉ ናቸው። በደረሰም ጊዜ ስለ ልብሱ አዳፋነት ወደ ንጉሥ አዳራሽ መግባትን ከለከሉት። አባ ዲዮስቆሮስም ከእርሱ ጋር እንዲያስገቡት ጳጳስ መሆኑን ነገራቸው። በገቡም ጊዜ አንዱን ክርስቶስ ሁለት ባሕርይ አድርገው ትስብእቱን በመለኮት እንደለዩት እምነታቸውን ሰሙ። ስለዚህም ንጉሡንና ጉባኤውን አወገዟቸው። እሊህ አባቶቻችን አባ ዲዮስቆሮስና አባ መቃርስ ስለ ቀናች ሃይማኖታቸው ነፍሳቸውን ለሞት አሳልፎ ለመስጠት ቆርጠዋልና። ንጉሡም ወደ ዴስያም ከምዕመናን ነጋዴ ጋር ወደ እስክንድርያ አባ ዲዮስቆሮስን ሰደደው። እርሱ ለአባ መቃርስ ትንቢት ተነግሮለት ነበርና እንዲህ ብሎት፣ አንተ ግን በእስክንድርያ ሀገር የሰማዕትነትን አክሊል ትቀበል ዘንድ አለ። አባ መቃርስም ወደ እስክንድርያ ሲደርስ በዚያን ጊዜ የመናፍቁ የንጉሥ መርቅያን በውስጡ የከፋች ሃይማኖት የተጻፈበት የመልእክት ደብዳቤ ደረሰ። መልእክተኛውንም እንዲህ ብሎ አዞታል። በእኛ ሃይማኖት አምኖ በዚህ መዝገብ ውስጥ መጀመሪያ የጻፈ በእስክንድርያ ሊቀ ጳጳሳት ይሁን የሚል ነው። አብሮታራ የሚባል አንድ ሰው ተቀዳድሞ በውስጡ ሊጽፍ ያንን መጽሐፍ ተቀበለ። ቅዱስ አባ መቃርስም እንዲህ አለው፣ ከእስክንድርያ ሀገር በሄደ ጊዜ ከኔ በኋላ አንተ በቤተ ክርስቲያን የሰለጠንክ ትሆናለህ ብሎ የነገረህን የአባ ዲዮስቆሮስን ቃል አስብ። ያን ጊዜ አብሮታራ ያንን ቃል አስታውሶ በዚያ በረከሰ መጽሐፍ ላይ ሳይጽፍ ቀረ። የንጉሡም መልእክተኛ አባ መቃርስ በንጉሥ ሃይማኖት እንደማያምን ባወቀ ጊዜ ተቆጥቶ ከኩላሊቱ ላይ ረገጠው። ያን ጊዜም ሞቶ የሰማዕትነትን አክሊልን ተቀበለ። ሥጋውም ምዕመናን ወስደው ከነቢይ ኤልሳዕና ከመጥምቁ ዮሐንስ ሥጋ ጋር በአንድነት አኖሩት። ወደ ወደደው ክርስቶስም የመንግሥት ዘውድን ተቀዳጅቶ ሄደ። ለእግዚአብሔር ምስጋና ይሁን። እኛንም በዚህ አባት ጸሎት ይማረን፣ በረከቱም ከእኛ ጋር ትኑር ለዘላለሙ አሜን። ሰላም እብል በልሳኔ ድህንፃ መሰንቆ መዝሙር ዘያስተፌስህ ድምፃ ለመፍቀሬ ጽድቅ መቃርስ ለተጸልእ ግብረ አመፃ እደ ገሲሰከ ሶበ አንበርከ በገጻ ብእሲተ መኮንን ሃይወት ወነጽሐትም ለምጻ። በዚህችም ቀን በዋሻ የሚኖር የጳውሎስና የዩልያኖስ ከእነርሱም ጋር ላሉ ሰማዕታት መታሰቢያቸው ነው። በጸሎታቸውም እግዚአብሔር ይማረን ለዘላለሙ አሜን። በዚህችም ቀን የመድኃኒታችን የስቅለቱ መታሰቢያ ነው። ሰላም ሰላም ለፈያታዊ ዘቀደሶ ሀገረ ጽጌ የአሃዝ
ምስለ ጻድቃን በተዋርሶ ተዘከረኒ ክርስቶስ አመ ተመጽእ ለተዋቅሶ በእንተ መቃርስ ጻድቅ እንተ መጠወ ነፍሶ ወበበትረ መስቀል ዘይዘብጥ ርሶ። በዚህችም ዕለት የአባ መብዓጽዮን መታሰቢያው ነው። መብዓጽዮን በ15ኛው መቶ ክፍለ ዘመን ልጅ በማጣታቸው በጾምና በጸሎት ፈጣሪያቸውን ከሚለምኑ ባልና ሚስት ተወለዱ። የንቡረ እድ ሳሙኤል ረባን የሆነው መብዓጽዮን አባቱ እስከ ዳዊት ያለውን ትምህርት አስተማረውና ድቁናን ተቀበለ። ልጁ የትምህርት ዝንባሌ እንዳለው አባቱ ተረድቶ ቤተ ማርያም ከሚባለው ደብር ወስዶ ተክለ አማይጽኖ ከሚባል የቅኔ መምህር ዘንድ አስገባው። በዚያም ቅኔና ሌሎች የቤተ ክርስቲያን እውቀቶችን ገበየ። ከዚህም በተጨማሪ ስዕል መሳልና ጽሕፈት መጻፍ ተማረ። መብዓጽዮን የልጅነቱን ዘመን ሲፈጽም ለነፍሳቸው ድህነት ዋጋ ያገኙ ቅዱሳን ብዙ ናቸው። በመጾም ያገኙአሉ፣ በትምህርት ያገኙአሉ፣ በድካም ያገኙአሉ፣ በጸሎት በትጋት ያገኙአሉ። እኔ ግን የጌታዬን የኢየሱስ ክርስቶስን የሞቱን መታሰቢያ ማድረግ ይገባኛል። በዚህም ፊቱን አያለሁ። እርሱ ጌታዬ ለደቀ መዛሙርቱ የትንሣኤን መታሰቢያ ብታደርጉ የሞቴን መታሰቢያ አድርጉ ብሏልና በማለት ፍላጎቱን በምንኩስና በመኖር ፈጣሪን ማገልገል መሆኑን ለወላጆቹ ገለጸላቸው። አባትና እናቱም ፈጣሪህን ለማገልገል ሕሊና ካሰበ እሺ በጀ ደስተኛ ነን ብለው ፈቀዱለት። ከዚያም መብዓጽዮን ዳሞት አባ ገብረ ክርስቶስ ወደሚባል መነኩሴ በመሄድ መነኮሰ። አባ መብዓጽዮን አባ ገብረ ክርስቶስ ጋር በመቀመጥ ሥርዓተ ምንኩስናን ካጠኑ በኋላ ከአባ ገብርኤል ዘንድ ሄደው የቅስናን ማዕረግ ተቀበሉ። ከዚያም በኋላ በአበው ሕግ በምንኩስና ተወስነው በበዓታቸው ሆነው ጌታ ኢየሱስ ክርስቶስ ሆይ የዕለተ ዓርቡን መከራህን አሳየኝ፣ ስለ ራሴ ፈጽሞ አለቅስ ዘንድ ብለው በጸለዩ ጊዜ መከራ መስቀሉን ለማየት ተፈቅዳለህን ብሎ ጠየቃቸው። ጻድቁ አባ መብዓጽዮንም አዎ አይ ዘንድ እወዳለሁ ሲሉ ለጌታቸው መለሱለት። ያን ጊዜም የጌታችን የኢየሱስ ክርስቶስ ዕፀ መስቀል ተተከለ። በመስቀሉ ላይም እጆቹና እግሮቹ ተቸንክረውና ተዘርግተው ታዩ። በራሱ ላይም የእሾህ አክሊል ደፍቶ ነበረ። እንዲህ ሆኖ በሮም አደባባይ ለቅዱስ ጴጥሮስ እንደታየው ጌታችን ለአባ መብዓጽዮንም ታያቸው። ከዚህም በኋላ አባ መብዓጽዮን የጌታችን የመድኃኔ ዓለምን ሕማሙን፣ መከራውን፣ ግርፋቱን፣ እስራቱን በጠቅላላ 13ቱን ሕማማተ መስቀል በማሰብ ጀርባቸውን በአለንጋ ይገርፉ፣ ራሳቸውንም በዘንግ ይመቱ ነበረ። የጌታን መከራ መስቀል እያሰቡ ዓይኖቻቸው እስከሚጠፉ ድረስ ያለቅሱ ነበረ። ጌታችን ግንደ መስቀሉን የመስቀሉን ግንድ እንደተሸከመ በማሰብ ትልቅ ድንጋይ ተሸክመው ይሰግዱ ነበረ። መራራ ሐሞት መጠጣቱን በማሰብ 40 ኮሶ ይጠጡ ነበረ። የጌታ ደቀ መዝሙር ዮሐንስ ወንጌላዊ ጌታ በተሰቀለ ጊዜ አብሮ ስለነበረና ዓይን በዓይን ስለተመለከተ የጌታችን የኢየሱስ ክርስቶስን መከራ መስቀል እያሰበ 70 ዘመን ፊቱን በሐዘን ቋጥሮ እንደነበረ ሁሉ ጻድቁ አባ መብዓጽዮንም እንደ ዮሐንስ ወንጌላዊ የጌታችንን መከራ መስቀል እያሰቡ ከዓለም ተድላና ደስታ ተለይተው በትምህርት በትሩፋት በገድል ጸንተው ኖረዋል። ጻድቁ መብዓጽዮን በሕይወተ ሥጋ ዘመናቸው የላመ የጣመ እንዳልተመገቡ፣ በፈረስ በበቅሎ እንዳልሄዱ፣ አልጋ ላይ እንዳልተኙ ገድላቸው ያስረዳል። የክርስትናን ትምህርት ለጋፋት ሰዎች እንዲስፋፋ ያደረጉት አባ መብዓጽዮን የጌታን ሕማማተ መስቀል እያሰቡ ዘወትር ስለሚያነቡ ዓይኖቻቸው ጠፍተው ነበረ። ነገር ግን እመብዙኃን የሆነችው ቅድስት ድንግል ማርያም ወደ እኚህ ጻድቅ አባት በዓት የብርሃን ጽዋ ይዛ መጥታ ዓይኖቻቸውን ቀብታ አድናቸዋለች። ከዚህ የተነሳ በትረ ማርያም እየተባሉ ይጠሩ እንደነበር ገድላቸው ያስረዳል። የጻድቁ መታሰቢያ በዓል በየዓመቱ ጥቅምት 27 ቀን ከመድኃኔ ዓለም የስቅለት በዓል ጋር አብሮ ይከበራል። ጥቅምት 27 ቀን ለወዳጆቹ እውነተኛውን ዋጋ የሚከፍል መድኃኔ ዓለም ክርስቶስ ለጻድቁ አባ መብዓጽዮን ብዙ ቃል ኪዳን የገባበት ቀን ነው። የአባ መብዓጽዮን ረድኤታቸው በረከታቸውና አማላጅነታቸው አይለየን። አሜን። ዛቅረብኩ ማኅሌተ አዘኪሬ አእላፈ እምለተጸምዱ ከዘልፈ ለላ አነብብ ተወከብ ዘንዴቴ መጽሐፈ
እንተረሰይ ከግዚኦ ጸሪቀ መበለት ኩፈ ምላኡ ወላን ዘተርፈ ነቢያት ቅዱሳን ወሐዋርያት ሰባኪያን ሰማዕታት ወጻድቃን ወመላእክት ወሃን ደናግል አዲሁ መነኮሳት ሄራን ባርኩ ባረኮ ጉባኤ ዛቲ መካን እስከ አረጋዊ ልሂቅ ለምኖስ ሕፃን ለዘ ጸሐፎ በክርታስ ወለዘ አጻፎ ዘይደርስ ለዘ አንበቦ ለዘ ተርጎሙ በልሳን ሐዲስ ወለዘ ሰምዐ ቃሎ በዝነ መንፈስ በጸሎተ እሙ ማርያም አራቂተ ኩሉ እምባይ ስውረ ይምሐረነ ኢየሱስ ክርስቶስ አሜን።